ተስፋ ነኝ። ዛሬ በአዲስ ዩኤስዲቲ ወይም ደግሞ ዶላር ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣ ሲሆን የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ልክ ሊንኩን ስትጫኑ እንደዚህ ነው የሚከፍትላችሁ። ለመመዝገብ ትመጡና ኢሜይላችሁን እዚህ ጋር ታስገባላችሁ። ፓስወርዳችሁን እዚህ ጋር ታስገቡና ከላይ ያስገባችሁት ፓስወርድ እዚህ ጋር ድጋሚ በማስገባት ሳይን አፕ የምትለውን በመጫን ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ትገባላችሁ። ልክ ምዝገባችሁን አጠናቃችሁ ወደ ዳሽቦርዱ ስገቡ ዳሽቦርዱ ሲከፍት ይሄን ይመስላል። መጀመሪያ ላይ የምታገኙት አናውንስመንት ወይም ማስታወቂያ ነው። ልክ እሱን አንብባችሁ እንደጨረሳችሁ እዚህ ጋር ወረድ ትሉና አይናው የምትለውን ትጫኗታላችሁ። ሲከፍት ይሄን ይመስላል። እዚህ ጋር እንደምታዩት ፕላኔም 0 ነው። ምንም ሪቻርጅም ወይም ደግሞ ዊዝድሮ ያረኩት የለም። ቪአይፒም 0 ነው። ስለዚህ ወረድ ስንል ከዚህ ሳይት ላይ እንዴት ገንዘብ ልንሰራ እንደምንችልና የተለያዩ ሰዎች እዚህ ጋር እንደምታዩት የተለያዩ የገንዘብ መጠን ሲያወጡ እናያለን። ስለዚህ ስንት ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማየት ምን እናደርጋለን? እዚህ ጋር እንመጣና ቪአይፒ የምትለዋን እንጫናታለን። ልክ ቪአይፒ የምትለዋን ስንጫናት እንደዚህ ነው የሚከፍትልን። ሬጂስተር ስናደርግ ቅድም እንዳልኳችሁ ቪአይፒ 0 ነበር። አሁን ቪአይፒ 1 ለማስከፈት 3.9 ዩኤስዲቲ ብቻ ዲፖዚት በማድረግ በየቀኑ 1.56 መስራት እንችላለን። ልክ ፕላን B2 ወይም ደግሞ ቪአይፒ 2 ጋር ስንመጣ 9 ዩኤስዲቲ ዲፖዚት እናደርግና በየቀኑ ደግሞ 3.6 ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንመጣ 29 ዩኤስዲቲ ዲፖዚት በማድረግ በየቀኑ 11.6 ወጪ እናደርጋለን። እንደዚህ ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለው ቪአይፒ 10 ነው። እሱንም ለማስከፈት ከኛ 69999 ዲፖዚት ማድረግ ሲጠበቅብን በምትኩ 41000 በየቀኑ እናወጣለን። እዚህ ጋር እንድታስተውሉ ላይ የምፈልገው I am not a financial advisor. እኔ የፋይናንስ አማካሪ አይደለሁም። ግን ይህ ሳይት መክፈል አለመክፈሉ ማረጋገጥ ግዴታ ስላለብኝ ቪአይፒ 1 ላይ በቀላሉ 3.9 ዩኤስዲቲ ዲፖዚት ላድርግና 1.56 ደግሞ ወጪ እያደረኩ ላሳያችሁ። እሱን ለማድረግ ወደ ሆም ነው ተመልሰን የምንመጣው። ልክ ወደ ሆም ከመጣን በኋላ እዚች ጋር ሪቻርጅ ምትላለች። እሷን አንዴ እንጫናታለን። አማራጮችን ያሳየናል። በምን ሪቻርጅ ልናደርግ እንደምንችል ይነግረናል። ከዛ ውስጥ እናንተ ዋሌታችሁ ላይ ያለውን ትመርጣላችሁ ማለት ነው። ልክ ሪቻርጅ ምትለውን ስንጫናት እንደዚህ ነው የሚከፍትልን። ከፈለገን በዩኤስዲቲ ቢፕ20፣ በቢኤንቢ፣ በቲአርኤክስ፣ በዩኤስዲቲ ቲአርሲ20 ወይ ደግሞ በዩኤስዲሲ ቢፕ20 ሪቻርጅ ማድረግ እንችላለን። እኔ ዩኤስዲቲ ቢፕ20 ስለሆነ ያለኝ እሷን እዚህ ጋር መጣና ኮፒ ብዬ ወደ ሊንክ ክሪፕቶ ሌት ወደ ባይናንስ ሄጄ የሚጠበቅብኝን ሪቻርጅ አድርጌ እመጣለሁ። እስከዛ ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደወል ምልክቷን ኦል በማድረግ እንድጠብቁኝ የከበረ ግብዣ ነው። ሀሳብ አስተያየታችሁንም ኮመንት ላይ ጻፉልኝ። ሪቻርጅ አድርጌ ልምጣ። ሪቻርጅ አድርጌ ተመልሼ ስመጣ እዚህ ጋር እንደምታዩት 3.9 ዩኤስዲቲ እንዲሁም ደግሞ ፕላኔ 1 ነው። ስለዚህ ታስክ ምትላለች። እሷን እዚች ጋር እመጣና እጫናታለሁ። ልክ ታስክ ምትለውን ስንጫን ለቀኑ የተመደበልንን አንድ ታስክ እናገኛለን። ከዛ ምንድነው የምናደርገው? ወረድ እንልና እዚች ጋር ቱ ኮምፕሊት ምትለዋን አንድ ጊዜ እንጫናታለን። ታስካችን እየሰራ ነው። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። አሁን ታስኬን ሰርቼ ጨርሻለሁ። ስለዚህ ወደ ሆም ጋር እመለስና እዚች ጋር ደግሞ የሰራሁትን ታስክ ወጪ ማድረግ ስላለብኝ ዊዝድሮ ምትለውን አንድ ጊዜ እጫናታለሁኝ። ልክ እሷን ስጫናት ዊዝድሮ ማድረገውን አማውንት እንዲሁም ደግሞ በምን ዊዝድሮ ላደርግ እንደምችል ያሳየኛል። ያው እዚህ ጋር እንደምትመለከቱት 1.56 በዩኤስዲቲ ቢፕ20 ወጪ ማድረግ እፈልጋለሁ። እሷን እዚህ ጋር ጽፋለሁ። ዊዝድሮ አድራሻዬን ከባይቢት ላይ አመጣና አስገባለሁ። ፓስወርዴን ደግሞ እዚህ ጋር አስገባለሁ። ከዛ ወረድ ብዬ ኮንፊርም እላለሁ። አሁን ባይቢት ጋር ልሂድና ዩኤስዲቲ ቢፕ20 ዋሌቴን ይዤ ልምጣ። ላይክ እያደረግ አሁን ወደ ባይቢት መተናል። እዚች ጋር መጣና ዲፖዚት ምትለውን እንጫናታለን። ዲፖዚት ክሪፕቶ ነው የምንለው። ከዛ ደግሞ ዩኤስዲቲ እንመርጥለትና ኔትወርካችን ምን ብለናል? ዩኤስዲቲ ቢፕ20 ነው። እሷን እንመርጣለን። ከዛ ደግሞ ቺን ስላይድ እናደርግና እዚች ጋር መተን ኮፒ እናደርጋታለን። ከላይ እንደምታዩት አሁን ዋሌት አድሬስ ኮፒድ ብሎናል። ቀጥታ ወደ ዌብሳይቱ ነው አሁን ተመልሰን የምንመጣው። ልክ ወደ ዌብሳይቱ እዚህ ጋር ከመጣን በኋላ እዚች ጋር እንደምታዩት ዊዝድሮ አድሬስ ምትላለች። እሷ ጋር ከዛ ይዘን የመጣ ነው ዋሌት አድሬስ ምን እናደርጋለን? ፔስት እናደርጋታለን። ልክ እዚች ጋር መተን ፔስት ካረግን በኋላ አሁን የሚጠበቅብንን ሁሉ ስላሟላን እዚች ጋር መተን ኮንፊርም ምትለው ነው የምንጫናት። ልክ እሷን ስንጫናት እዚህ ጋር እንደምትመለከቱት ዊዝድሮው ሰክሰስ ብሎናል። ይህንን ካለን ከ1 እስከ 2 ደቂቃ ሊወስድበት ይችላል።
እስከዛው ሌላ ከዚህ ሳይት ገንዘብ ልንሰራ የምንችለው በምንድነው ካለን ቲም ማደራጀት እንትላለን። እሱን ለማድረግ ደግሞ ቲም የምትለውን እንጫንና የራሳችን ዩኒክ ሊንክ አለ ኮፒ አድርገን ቀጥታ በእኛ ሊንክ ከሚገቡት ላይ የምናገኘው ኮሚሽን አለ። እሱም ሌቭል 1 ይባላል። 15% ኮሚሽን እናገኛል። ሌቭል 2 ደግሞ በሌቭል 1 ስር ገብተው ኢንቨስት ያደርጉ 4%፣ ሌቭል 3 ደግሞ በሌቭል 2 ስር ገብቶ ኢንቨስት ያደርጉ አሁንም 4%፣ በጠቅላላው እስከ 23% ኮሚሽን እናገኛለን። ለዛም እንዲረዳችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። አሁን ከዚህ ሳይት ወጪ ያደረግነው ወደ ባይቢት አካውንታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወዴት ነው የምንሄደው? ወደ ባይቢት አካውንታችን እንመጣለን። ቅድም ከነበርንበት ጋር ባክ እንለዋለን። አሁንም ድጋሚ ደግሞ ምን እናደርጋለን? ባክ እንለዋለን። ከዛ ደግሞ አሁን እዚህ ጋር እንደምታዩት ባላንሳችን ስንት ነው? 43.18 ነው። ሪፍሬሽ እናደርገውና አሴት የምትለውን ነው የምንጫናት። ልክ እሷን ስንጫናት እዚህ ጋር እንደምታዩት ዩ ሃቭ ዋን ዲፖዚት ፔንዲንግ ኮንፊርሜሽን የምትላለች። እሷን አንድ ጊዜ እንጫናታለን። ከዛ ስንት ኮንፊርም እየተደረገ እንዳለን እናያለን። ይኸው እንደምታዩት ይሄኛው ሳይሆን እዚህ ጋር 1.56 ፔንዲንግ ነው እስከሚገባ። ላይክ ሰብስክራይብ እያደረግን እንድንጠብቅ የከበረ ግብዣዬ ነው። ይኸው እንደምትመለከቱት እንግዲህ 1.56 ሰክሰስ ብሎናል። እዚህ ጋም ዲፖዚት ኮንፊርሜሽን ኢን ፕሮሰስ ብሎናል። ግን 1.56 ተቀብያለሁ። ዲፖዚት ከላይ እንደምታዩት ኮንፊርምድ ብሎኛል። አሁን ምንድነው የቀረን? ባክ እንልና ባላንሳችንን ሪፍሬሽ ማድረግ ነው። 43.18 የነበረው 44.51 ሆኗል። ስለዚህ ይህ ሳይት እንደሚከፍል ከነ ፔመንት ፕሩፉ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ይብዛላችሁ እያልኩ ላይ ያለው ቸር ቆዩልኝ። ቻው